የዳንግላ ማረሚያ ቤት በ30 ሚሊዮን ብር ወጪ ያደረጋቸውን የመልሶ ጥገናና የማስፋፊያ ግንባታዎች ከፍተኛ የመንግስት አመራሮችና ከፍተኛ የሀገር መከላከያ ሰራዊት አመራሮች በተገኙበት አስመረቀ። በምርቃት ስነ ስርዓቱ ላይ ያዊ ዞን አስተዳዳሪ አቶ ቴዎድሮስ እንዳለው የሀገር መከላከያ ሰራዊት የምስራቅ እዝ ያቅምና የስነ ልቦና ግንባታ ኃላፊ እና ያዊ ዞን የጸጥታ ግብረ ኃይል ሰብሳቢ ብርጋዴር ጄኔራል ማርየም ትኩ የዳንግላ ከተማና የወረዳ አመራሮች እንዲሁም የዳንግላ ከተማ ነዋሪዎችም ተገኝተዋል። በምርቃት ስነ ስርዓቱ የእንኳን ደህና መጣችሁ ንግግር ያደረጉት የዳንግላ ወረዳ ምክትል አስተዳዳሪና የንግድና ገበያ ልማት ጽሕፈት ቤት ኃላፊ ወይዘሮ የክቴ ፈጠነ እንደገለጹት የዳንግላ ወረዳ ማረሚያ ቤት በደረሰው ግጭት የሰው ሕይወትን ጨምሮ ከፍተኛ ሀብትና ንብረት ወድሟል ብለዋል። ማረሚያ ቤቱ ከመፍረስ አደጋ የታደጉ መስዋዕትነትን የከፈሉ አመራሮችና የጸጥታ አካላት ዘላለም ሲዘከሩ ይኖራሉ ያሉት ኃላፊዋ ማረሚያ ቤቱ ለመልሶ ጥገናና ግንባታዎች ያደረገው ቁርጠኝነት ለሌሎች ተቋማት ምሳሌ የሚሆን ተግባር ነው ብለዋል። ሃይማኖት አባቶች፣ የዳንግላና አካባቢው የነዋሪ የህብረተሰብ ክፍሎች ከምንም በላይ ደግሞ እዚህ ተቋም ላይ እዚህ ደረጃ እንዲደርስ እኛ ገብተን ለማየት አይደለም ይህ ተቋም ፈርሷል፣ እዚህ በኋላ መንግስት የሚባል በስነ ምግባር ሊያንጽ የሚችልበት ተቋም የለም፣ አብቅቶለታል የተባለው ተቋም እንዲህ ትልቅ ዩኒቨርሲቲ ሊመስል በሚችል ደረጃ በየእርከናችሁ ለዛሬዋ ቀን እንወቅበት። ማረሚያ ቤቱን ሪፖርት ያቀረቡት የአዊ ብሔረሰብ አስተዳደር የማረሚያ ቤቶች መምሪያ ኃላፊ ረዳት ኮሚሽነር ሹመት ሞላ በ2015 ዓ.ም በተከሰተው ግጭት የሰው ሕይወት ቅጥፈትን ጨምሮ የቢሮ ቁሳቁስ ውድመት፣ የታራሚዎች መኝታና አልጋ፣ የማረሚያ ቤቱ ማሽን፣ የቢሮ ህንፃ፣ የመሰረተ ልማቶችና የቤት እንስሳትን ጨምሮ በርካታ ውድመትና ስርቆት ተፈጽሟል ነው ያሉት። ውድመት ከ31 ሚሊዮን ብር በላይ የማረሚያ ቤቱ ሀብትና ንብረት የወደመ ሲሆን ከ400 በላይ እጅግ በከፍተኛ ሁኔታ ወንጀል የሚፈለጉ ግለሰቦች ከእስር ቤቱ ያመለጡ መሆኑን አስረድተዋል። ረዳት ኮሚሽነሩ እንደ ረዳት ኮሚሽነሩ ገለጻ የአማራ ክልል ማረሚያ ቤቶች ኮሚሽን እንደገና በማደራጀት የሀገር መከላከያ ሰራዊት እና መላ የጸጥታ መዋቅር ባደረገው ቅንጅት የተዘረፉ ሀብትና ንብረቶች ከማስመለስ በተጨማሪ ከ6000 በላይ የህግ ታራሚዎችን ማረምና ማነጽ መቻሉንም ገልጸዋል። ማረሚያ ቤቱ ከጸጥታ ስራ ጎን ለጎን የመልሶ ጥገናና ግንባታ ባደረገው ጥረት 20 ክፍል የቢሮ ህንፃዎች፣ የክሊኒክ ቢሮዎች፣ የምግብ አዳራሽ፣ የታራሚዎች መዝናኛ ክበባት፣ ዘመናዊ የመጸዳጃ ቤቶች ጨምሮ የግቢውን የማስዋብ እና የልማት ስራዎችን ተከናውነዋል ነው ያሉት። አስቻይ ሁኔታዎች ባለመኖራቸው በወቅቱ መምሪያችን የተከሰተውን ውጫዊና ውስጣዊ ችግር በጥልቅ እንዲገመገም በአማራ ክልል ማረሚያ ቤቶች ኮሚሽን በተሰጠ ድጋፍና የአመራር አቅጣጫ መሰረት የተፈጠረውን ችግር በመገምገም የሰው ኃይሉን እንደገና በማሰባሰብ አመራርና ፈጻሚውን እንደገና በማጥራትና በማደራጀት ሪፎርም በማድረግ ለተደራጀው አመራርና ፈጻሚ ሁለት ዋና ዋና ተልእኮዎች መስጠት ተችሏል። እነዚህ ተልእኮዎችም አንደኛ ከአመራርና ሰራዊቱን በማደራጀት በተጠንቀቅ ላይ ወይም ስታንድ ባይ ሆነው በተቋሙ የሚቃጣን ማንኛውም ጥቃት በቁርጠኝነት እንዲከላከሉና ከሌሎች የጸጥታና የፖለቲካ አመራር ጋር ተቀናጅተው ለአካባቢው የህግ ማስከበር ተግባር ንቁ ተሳትፎ እንዲያደርጉ፣ ሁለተኛው ከማህበረሰቡና ከአካባቢው አመራርና የጸጥታ አካላት ጋር በመተባበር የተዘረፉ ንብረቶችን እንዲያስመልሱና ጥገና የሚያስፈልጋቸውን ፋሲሊቲዎች እንዲጠግኑና ለቀጣይ ለማረምና ማነጽ ስራ ምቹ ሁኔታ እንዲፈጠር ማድረግ ነበር። የተቋሙ አመራርና ፈጻሚዎች በተሰጣቸው ተልዕኮ መሰረት ራሳቸውን በማደራጀት ከጀግናው የመከላከያ ሰራዊት
ከጸጥታና የፖለቲካ አመራሮች ጋር በመቀናጀት እና በመናበብ የተሰጣቸውን ተልዕኮ በከፍተኛ ወኔና ቁጭት በመፈጸም ሌሎች ተጨማሪ ተግባራትንም ጭምር በማከናወን የተሰጣቸውን ተልዕኮ በጀግንነት መወጣት ችለዋል። የአዊ ብሔረሰብ አስተዳዳሪ አቶ ቴዎድሮስ እንዳለው በበኩላቸው የዳንግላ ማረሚያ ቤት በግጭቱ ሳቢያ የወደመውን ሀብትና ንብረት መልሶ ግንባታና ጥገና በማድረግ ከነበረው በተሻለ መልኩ ውብና ማራኪ ገጽታ ተላብሶ በመገንባት የሌሎች ተቋማት ሁሉ ምሳሌ ነው ያሉት። ዳንግላ ማረሚያ ቤት ዛሬ በተለየ ሁኔታ ያየሁት ከፍ ብሎ የተመረቀው ግንባታው አይደለም፣ የአመለካከት ከፍታው ነው። ሰው በአመለካከት ከፍ ሲል የእችላለሁ አመለካከትን መያዝ ሲችል ያለ ድጋፍ የፈረሰን ተቋም በእንደዚህ አይነት መልኩ ከነበረው በላይ አንጾ አድሶ አዲስ ግንባታ አድርጎ በአዲስ መንፈስ ማስመረቅ ይችላል። እንደ ሻማ ቀልጠው ማህበረሰቡን የሰላም ተጠቃሚ ያደረጉ የጸጥታ አባላት እና ውድ ህይወታቸውን የገበሩ የወረዳ አመራሮች ያመሰገኑት አቶ ቴዎድሮስ ማረሚያ ቤቱ ከጠባቂነት ወጥቶ በራሱ የውስጥ አቅም በመጠቀም ያደረገው የጥገናና የመልሶ ግንባታ ለሌሎች ተቋማት አርአያ የሚሆን ተግባር ነው ሲሉ አድሰዋል። መጨረሻም ማረሚያ ቤቱ ጥገናና መልሶ ግንባታ ከፍተኛ አስተዋጽኦ ላበረከቱ ተቋማት እና ግለሰቦች የእውቅናና የሽልማት የተበረከተላቸው ሲሆን የማረሚያ ቤቱ ኃላፊ ዋና ኢንስፔክተር ታከለ አስናቀ ማዕረግ እድገት ወደ ምክትል ኮማንደር ማዕረግ እድገት አግኝተዋል።